ምንም አይነት ዱቄት ሳንጠቀም እንደዚህ ቆንጆ ያማረ ሃይ ፕሮቲን ግሉተን ፍሪ ለጤናችን በጣም የሚጠቅመን እንደዚህ አይነት ቆንጆ ዳቦ ጋግረናል። እንኳን ወደ ቻናሌ በሰላም መጣችሁ። አብራችሁኝ እስከመጨረሻ ቆዩ። እንዴት እንደሰራሁት አሳያችኋለሁ። በመጀመሪያ ቀይ ምስር እናዘጋጃለን። ከዛ ጎድጓዳ ሳህን ላይ እሱን እንጨምራለን። የሚበቃልን ያልነውን እናረጋለን። በትንሹም መጀመር እንችላለን። እኔ ይሄን ያክል ተጠቅሜያለሁ። እዩት፣ ንጹህ የተለቀመ ቆንጆ ንጹህ የተዘጋጀ ነው። ከዛ በውሃ በደንብ አድርገን እናጥበዋለን፣ ደጋግመን ንጹህ እስኪሆንልን ድረስ በደንብ እንደዚህ አሽተን እናጥበዋለን። ምንም አይነት ዱቄት ሳንጨምር በቃ ቆንጆ ጤነኛ ስፔሻሊ ዳይት ላይ ላለን ሰዎች በዛ ላይ ደግሞ ያው ዱቄት ነገር መመገብ ማንፈልግ እንደዚሁም አልፎ አልፎ ጤነኛ የሆነ ሃይ ፕሮቲን የሆነ ዳቦ ከፈለግን እንደዚህ አድርገን ጋግረን ለሁሉም ለልጆችም ለአዋቂም ይሆናል እንደዚህ መጠቀም እንችላለን ማለት ነው። እንደዚህ በደንብ ካጠብነው በተደጋጋሚ ካጠብነው በኋላ እንደዚህ ንጹህ ይሆናል። ውሃው ራሱ በቃ ንጹህ ውሃ እንደዚህ ሲሆን በቃ ይበቃዋል ማለት ነው። እሱን እናጠልና ከዛ እንደዚህ ሁላችሁ እንደዚህ ንጹህ ይሆንልናል። ከዛ ውሃ እንጨምራለን። አንድ ብርጭቆ ውሃን የተጠቀምኩት። ውሃን ጨምርና ከዛ ከድነን እናስቀምጠዋለን። ኦቨርናይትም ማሳደር እንችላለን። እኔ ጠዋት እንደዚህ አድርጌ ምሳ ሰዓት አካባቢ ነው የጋገርኩት። ስለዚህ ግማሽ ቀንም በቂ ነው። ትንሽ ምስሩ ለስለስ እንዲልልን ነው። እንደዚህ አድርገን እንተዋለን። ከዛ ከ4-5 ሰዓት በኋላ እንደዚህ ሆኖልናል። እዩት፣ ለስለስ ብሏል። እንደዚህ በቃ ውሃው በደንብ ወደ ውስጡ ገብቷል። ስለዚህ አሁን አንድ የሻይ ማንኪያ ጨው ጨምሬያለሁ። ከዛ ቤኪንግ ፓውደር አንድ የሻይ ማንኪያ፣ ከዛ አንድ እንቁላል፣ ከዛ አንድ ላይ እንፈጨዋለን በመፍጫ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያረጋችሁ ላይክ እያረጋችሁ ጥያቄ ካላችሁ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። እንደዚህ እስኪሆን ድረስ እንፈጫውና አሁን እንደዚህ ሲሆንልን በደንብ በቃ ሙክክ ብሎ በደንብ ተፈጭቶልናል። ሬዲ ነው ማለት ነው። ይሁት እንዴት ቆንጆ እንደሆነልን ቆንጆ ሆኖልናል። ይሁት በደንብ ነው ድቅቅ ያለው። ምንም ጥሬ ነገር አይታይም። ልክ እንደዚህ ሲሆን ጨርሰናል ማለት ነው። ኦሊቭ ኦይል አድርጌያለሁ እኔ። ከዛ እንቀባዋለን ከስር እንዳይዝብን ማለት ነው። በደንብ ሁሉም ቦታ ላይ አዳርሰን እንቀባዋለን እንዳይጣበቅብን በኋላ ላይ። ከዛ ሞር ደግሞ እርግጠኛ እንድንሆን በኋላ ላይ ብድግ ለማድረግ እንዲመቸን ፔፐር እንደዚህ እናደርጋለን። ኦፕሽናል ነው፣ ካለ ከሌለ ኢትስ ኦኬ። ዘይት ስላረግንበት ምንም ያን ያክል አይጣበቅም። ካለን ግን እንደዚህ ብንጨምር ጥሩ ነው።
በኋላ እንዳያስቸግረን ማለት ነው። ከዛ ሬዲ ያደረግነው ምስራችን እዚህ ውስጥ እንጨምራለን። ከዛ በቃ ከውስጥ እንትን እንዳይኖረው እንደዚህ ትንሽ ሁሉም ላይ እንዲዳረስ አድርጌያለሁ። ከዛ ፓምፕኪን ሲድስ የዱባ ፍሬ እሱን ከላይ እናደርጋለን። ያለንን እኔ አሁን ይሄ ስለነበረኝ ነው ይሄን የተጠቀምኩት። ሰምሰምም ካለ ምንም የምንፈልገው አይነት ሲድስ ያለው ቤት ውስጥ መጠቀም እንችላለን። ያው የዱባ ፍሬ ደግሞ እሱን በጣም ቆንጆ ነው፣ ለጤናችን የሚጠቅም ነገር ነው። እሱን ተጠቅሜያለሁ እኔ። ከዛ አሁን ኦቭናችን ውስጥ እንከተዋለን ማለት ነው። በ180 ለ50 ደቂቃ ነው ያቆየሁት። እንደዚህ አይነት ዳቦ አግኝተናል ማለት ነው። ከዱቄት ነፃ የሆነ እንደዚህ የሚያምር እዩት። እንዳልኩት ፔፐሩ ለዚህ በቃ ጠቀመን ማለት ነው። ብድግ አድርገን ለማውጣት ምንም አንቸገርም። እዩት እንዴት እንደሚያምር። አሁን ይሄ እንደው ዱቄት የሌለው ይመስላል። በዛ ላይ በጣም ሄልዚ፣ ከፈለግን በቅቤ ከፈለግን በፒናት በተር ከፈለግን ባዶውን አድርገን ያው መመገብ እንችላለን። እንደ ስናክም እንደ ቡና ቁርስም መጠቀም እንችላለን። ለልጆችም እንደዛው። እስኪ ቆርሰን ደግሞ እንየው። እዩት፣ አይገርምም? በጣም ቆንጆ ነው የሆነው። ሽታው ልነግራችሁ አልችልም። እውነት እዩት እንዴት ቆንጆ ዳቦ እንደሆነልን። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። እዚህ ድረስ ከቆያችሁ እንግዲህ ቤተሰብ ሳትሆኑ እንዳትወጡ። ላይክ ማድረግም አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ይቱ እንግዲህ ዳቦአችን እንደዚህ ቆንጆ ሆኖልናል። ይሄ በዛ ላይ ድርቅ ያለ አይደለም፣ በቃ ልስልስ ያለ ልክ በቃ የዱቄት ነው እንጂ የሚመስለው እንደዚህ አይመስልም። በጣም ነው የሚገርመው። በዛ ላይ በጣም ነው የሚጣፍጠው። በቃ ቴስቱ አዲስ ነገር ነው፣ ግን በጣም ነው የሚጣፍጠው። ቆንጆ ነው። እንግዲህ ጤናማ አመጋገብ መጠቀም ከፈለግን ይህንን ሰርተን መጠቀም እንችላለን። በጣም ቆንጆ ነው። ሰርታችሁ ሞክራችሁ ደግሞ አስተያየት አስቀምጡልኝ። አብራችሁኝ ስለቆያችሁ እጅግ አርጌ አመሰግናለሁ። ለዛሬ የነበረን ፕሮግራም ይህን ይመስል ነበረ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ ባይ።